የግብርና ሴክተር ፕሮግራሞችና ፕሮጀክቶች ዋናው ስራቸው የግብርና ሴክተሩን አቅም መገንባት። ነምበር 1 አቅም መገንባት ነው። ነምበር 2 አቅም መገንባት ነው። ነምበር 3 የትኛው አቅም? ሶፍት ኤንድ ሃርድ ፓርት። ሶፍቱ ሰው ነው። ሶፍቱ ስርዓት ነው። ሶፍቱ አሰራር ነው። እዚህ ውስጥ የተቋም ግንባታ ምንለዋል። ይሄንን እንይዛለን። ምንድነው ሶፍት? ምንድነው ሃርድ? አንደኛው የልማት ጣቢያ ሰራተኞች ስልጠና፣ ይሄ ኮንቲኒቲ የሚኖረው። ሁለተኛው አርሶ አደር ነው። አርሶ አደር በምን መንገድ? የተለያዩ አማራጮችን ዲዛይን ነው። ለምሳሌ ክልላችን የአዳዲስ ምርቶች ክልል እየሆነ፣ ስለዚህ አርሶ አደር ፌስቲቫል ለመጀመር አንዱ አቅም መገንቢያ ስለሆነ፣ አንዱ ማነሻሻ ስለሆነ፣ አንዱ እርስ በርስ መማማሪያ ስለሆነ ሁሉን አርሶ አደር አንድ ቦታ አምጥተን የአርሶ አደር ሪጂናል የአርሶ አደር ፌስቲቫል እናዘጋጃለን። ሶስተኛው አመራር ነው። መሪ ያልያዘው ስራ ወደ ውጤት አይዘልቅም። ታያለህ፣ ቦግ ይላል፣ ብልጭ ይላል፣ ጥፍት ይላል። እኛ ብልጽግናዎች ምናስበው ትልቅ ነው፣ ምንጀምረው ካለን ነው። ጉዟችን ፈጣን ነው። ምንድነው ስፖርት? ምንድነው ቢግ? ስታርት ፍሮም ዋት ዩ ሃቭ። ካለ ትጀምራለህ፣ ጉዞውን ታፋጥናለህ፣ ወደምትፈልገው ትጓዛለህ። ሌላ ወጣቱን በአግባቡ ማንቃት፣ ወጣቱን በአግባቡ ማነሳሳት፣ የዚህን ክልል የግብርና ሴክተር ኢኮኖሚ ጣይነቱን ማረጋገጥ ነው።